ዳሩ ምንድነው የህይወት ውሉ መኖር ካልቻለ አንዱ ለሁሉ ጥንትም ከድሮ የመጣውነት መተባበር ነው የኛ ማንነት አስቸኳይ የእርዳታ ጥሪ እዚህ በመኪናው የምትመለከቱት ህፃን ሀያቱ ጀማል ይባላል። ትውልድና እድገቱ በስልጤ ዞን ስልጢ ወረዳ አሹቴ ቀበሌ ሲሆን እድሜውም ገና 9 ዓመትና የሁለተኛ ክፍልም ተማሪ ነበር። ህፃን ሀያቱ ባጋጠመው ከፍተኛ የልብ ቱቦ መጥበብ ህመም ላለፉት 3 ዓመታት በወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታልና በተለያዩ የህክምና ማዕከሎች ሲታከም ቢቆይም ህፃኑ ከህመሙ ሊድን አልቻለም። ህፃን ሀያቱ ከህመሙ ለመዳን ወደ ታዝማ የልብ ህሙማን ማዕከል ሄዶ መታከም እንዳለበት የወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሪፈር ያደረገለት ሲሆን ለቀዶ ህክምና፣ ለአልጋ፣ ለአድሚሽናል አድቫንስ እና አጠቃላይ ለህክምናው 2 ሚሊዮን ብር እንደሚያስፈልገው የታዝማ የልብ ህሙማን ማዕከል ሐኪሞች አሳውቀዋል። ስለሆነም የህፃን ሀያቱ ወላጆችና መላው ቤተሰቦቹ ላለፉት 3 ዓመታት ለልጃቸው ሀያቱ ህክምና ያላቸውን በሙሉ የጨረሱ ስለሆነ ይህንንም የተጠየቁትን 2 ሚሊዮን ብር መላው ቤተሰቡ የማይችል ስለሆነ ውድና የተከበራችሁ እናት አባቶቻችን፣ እህት ወንድሞቻችንና ወገኖች የተለመደውን የእዝነት እጃችሁን ዘርግታችሁልን ገና ተጫውቶ ያልጠገበውን ለመቦረቅ እንኳን ከጓደኞቹ መጨመር ያቃተውን የ9 ዓመቱን ታዳጊ ልጃችንን ከአላህ ቀጥሎ የቻላችሁትን የገንዘብ ድጋፍ አድርጋችሁ ለመዳኑ ሰበብ እንድትሆኑልን ሲሉ የወለደች እናትና የወለደ ወላጅ አባቱ በአላህ ስም ይማጸናሉ። ያላችሁ በገንዘባችሁ፣ የሌላችሁ በዱዓችሁ አትርሱን። በእኛና በልጃችን የደረሰው ስቃይ በቤተሰቦቻችሁ አይድረስባችሁ ይላሉ። ለመተንፈስ ተቸግሮብናል፣ ከትምህርቱም ርቋል። በስቃይ ላይ የሚገኘው ልጃችንን አድኑልን ይላሉ። በየትኛውም ጊዜና ቦታ ሆናችሁ ህፃን ሀያቱን ለመታደግና ለማገዝ ከፈለጋችሁ በወላጅ አባቱና በአጎቱ ስም በጋራ በተከፈተ በኢትዮጵያ ንግድ ባንክ ሂሳብ ቁጥር 10703251 ጀማል ደሉሎና አወል ደሉሎ ብላችሁ ገቢ ማድረግ ትችላላችሁ። ደውላችሁ መጠየቅ ከፈለጋችሁ በ0916292087 ወላጅ አባቱ ጀማል ደሉሎ ብላችሁ መደወል ትችላላችሁ። ለምታደርጉልን ድጋፍና እገዛ አላህ ይስጥልን። ፈጣሪ ከእንደዚህ አይነት ችግር ይጠብቃችሁ። እኔ ነኝ ደራሽ